ሙለር 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 እንዴት ነሽ? ወይ ብራዘር ሰላም ነው? አማን ነው? ስራ ምናምን ዛሬ መስለ እንግዲህ ዛሬ የኔንና የሌሎችን ሰዎችን ጥያቄ ሰብሰብ አድርጌ ነው የመጣሁት ከባለሙያ አንፃር መጣሽ ብራዘር። ጥሩ ሰዓት እና ጠቅለል አድርጌ ሐሳቤን ልንገርሽ እና አንቺም ከባለሙያ አንፃር ያለውን ነገር ትነግሪኛለሽ። አንዳንድ ሰዎች ወደዚህ ስራ ለመግባት የሀበሻ ልብስ ለመስራት ሲያስቡ ቀጥታ የሚታያቸው ብር ነው እና ምን ማድረግ እንዳለባቸው ያውቁም። አብዛኞቹ ያው ብዙ ዘርፍ አለው፣ ስፌት፣ ጥልፍ፣ ሽመና፣ ዲዛይን እና ወደዚህ ስራ ከመግባታቸው በፊት ምን ማድረግ አለባቸው ብለህ ታስባለህ? ምን ትመክራለህ? እሺ እናመሰግናለን። በመጀመሪያ እንዴት ናችሁ? ያው ከስንት ጊዜ በኋላ ነው የተገናኘነው። እንግዲህ ታውቃላችሁ የኔ ነገር ያው ተውት፣ ሁሌ እመጣለሁ እያልኩ እንደፈው ምናምን የሰራው ወራቸው አይደብራችሁ ብዬ አስባለሁ። ጥሩ ጥያቄ ጠየቀኝ ዮሴፍ። እሱን ነገር መመለስ የምፈልገው በዋነኝነት በተለይ ገንዘብ ምክንያት አድርገው ወይም ደግሞ ገንዘብ ያበላል ስራው ብለው ለሚመጡ ሰዎች አይ ነው ያበላል ስራው። አዎ ግን ያበላው ታግዞ ለሚሰራ ሰው ነው እንጂ ገንዘቡን ብቻ አስቦ ለሚገባ ሰው ገና ወርም ሳይሞላ ይወጣል። ስለዚህ መጀመሪያ ግምት ውስጥ ያለባቸው የሀገር ባህል ልብስን እንደዛ ሲመኙት ምንድነው የፈለጉት መጀመሪያ ነው ማለት። ምንድነው የፈለጉት ማለት ስራው ላይ ሲገቡ ምንድነው አላማቸው? አላማቸውን ማወቅ አለባቸው። አላማቸውን ማወቅ አለባቸው። አዎ እሺ። ለምንድነው የፈለጉት ስራውን? ለገንዘቡ ብቻ ነው ወይስ በሙያው ሁሉም ደረጃ ደርሼ የተሻለ ነገር ያስፈልጋል ወይ ነው ጥያቄው። ምክንያቱም አሁን ለገንዘብ ብለው የገቡ ሰዎች ምን ስራ እየሰሩ እንደሆነ እያየን አሁን በየቤታችሁ የምታሰሩትን ልብስ ካለ ከከስተመር ጋር የምትጨቃጭ ማለት ከባለሙያው ጋር የምትጨቃጨቁት መጨቃጨቅ፣ እንደዚህ አይነት ሰዎች አብዛኛዎቹ አሁን ለምሳሌ ማለት ነው እንጀራን ለማግኘት ብቻ የገቡ ሰዎች ናቸው። ስለዚህ የገንዘቡን ብቻ አስቦ መግባት መጨረሻው ይሄ ነው ማለት ነው። ስለዚህ ይሄን ነገር ግምት ውስጥ ባከቱ የተሻለ ነው ብለን እናስባለን። ከዛ ውጪ እንዴት ነው ስራው የሚሰራው፣ እንዴት ነው መግባት ያለባቸው የሚለውን ስናስብ ዘርፉ ብዙ ነው። ቅድም እንዳልከው ሽመና አለ፣ ስፌት አለ፣ ጥልፍ አለ። መጀመሪያ ፕሮፌሽናቸውን ማወቅ። አሁን እኔ ጋር ብዙ ተማሪዎች እስካሁን አስተምሬያለሁ። ከመጡ ተማሪዎች ማለት አብዛኞቹ እየሰሩበት አይደለም፣ በየቤቱ ያሉ አሉ እና እየሰሩ ያሉ ማለት እግዚአብሔር ይመስገን። እዚህ ጋር ምንድነው መጀመሪያ የሚፈልጉትን ነገር ይወቁ። አንዳንዱ አሁን ይደውልና ለምሳሌ ምን ይለኛል፣ ሁሉንም ነው መቻል የምፈልገው። በቃ ምን እንደምን ግራ ይገባኛል ማለት ሁሉንም ነው መቻል የምፈልገው። ትችለዋለህ፣ ችግር የለውም። ግን ሁሉንም መቻል ሲባል ሁሉንም ማውቀሽ ምንም ሆነ ሁሉንም መቻል አይቀርም። አሁን ለምሳሌ አንድ ሰው መጥቶ እኔን የሀገር ባህል ልብስ ሲያዘኝ ሙሉ ኦርደሩ ነው የምቀበለው። ሙሉ ኦርደሩ ስቀበል ስፌቱን አሰፋለሁ፣ ጥልፉን አስተልፋለሁ፣ ሽመናው ምናምን ይሸመናል። ያ ማለት እኔ የምጠልፈው ለምሳሌ ጥልፍ ብቻ ነው የምሰራው። ግን ቢሆንም ማለት ነው ጥልፍ ብቻ ብሰራም ይቅርታ በቴክኒክ ችግር ነው የተቋረጠብን እና እንዳልኳችሁ አሁን ለምሳሌ እኔ አንድ ኦርደር ስቀበል ጥልፉን ጠልፋለሁ። ከዛ በኋላ ሽመና ይሸመናል፣ ስፌት ይሰፋል። ስለዚህ ይሄ ማለት ምንድነው ሳላስበው ሁሉንም ፊልዶች አወቋቸው ማለት ነው። አሁን ለምሳሌ ስፌት ላሰፋ ሲሄድ ሰፊው እንዴት እንደሚሰፋ የስፌት ሁኔታ ምናምን በዛው አየሁ። ስለዚህ ያ ማለት ሳላስበው ስለ ስራው የሆነ ልምድ ኖሬ ማለት ነው። ስለዚህ ስትመጡ መጀመሪያ ፕሮፌሽናችሁን ምረጡ። ጥልፍ ነው የምትፈልጉት፣ ስፌት ነው የምትፈልጉት፣ ምንድን ነው የምትፈልጉት የሚለው ጥልፍ ከሆነ ጥልፍ ላይ ወጥሮ ጥልፍን መሰልጠን ማለት ነው በዋነኝነት። ከዛ በኋላ ጥልፍ ላይ ከለመዳችሁ በኋላ በሱ ማግኘት ያለባችሁ ገንዘብም ካለ መቻል ያለባችሁ ነገርም ካለ ከጥልፍ ላይ በጣም ጎበዝም መሆን ካለባችሁ እስከዛ ድረስ ስሩ። ከዛ በኋላ ወደ ሌላው መሸጋገር ትችላላችሁ። ከዚህ በፊትም እንደነገርኳችሁ እኔ የእጅ ጥልፍ ነበር ምሳሌ ነበረው። የእጅ ጥልፍ እየሰራው እያለ በአጋጣሚ ስፌት ደመርኩ። ስፌትም የተወሰነ ሰራውና ከዛ በኋላ ነው ጥልፍ ማሽን ሲመጣ እኛ ጀመርነው።
ከዛ በኋላ እሱን እየለመድን አሁን ያለንበት ደረጃ ደረሰን ማለት ነው። ስለዚህ እኔ ሁሉንም እሰራለሁ ሞክራለሁ በሚል እያዝልኝ ሌሎቹን ማለት እንዳልኳቸው አሁን ጥልሰን ኮራ ብዬ በቃ ትልቅ ባለ መንገድ በሰው ለማስተማር ሁሉም ብዬ አስባለሁ ስለቆየሁበት ማለት ነው። ስለዚህ አሁን የሁሉ ነገር እኔ ሳላስበው ነው የቻልኩት በሂደት ማለት ነው። ስለዚህ እናንተም አሁን በሂደት ሁሉ ነገር ማውቃቸው አይቀርም። አሁን ደግሞ ሞር አሪፍ የሚሆንበት ምክንያት እንገራችሁ። በፊት እኛ በጀመርን ሰዓት የአገር ባህል ልብስ ያን ያክል አላደገም ነበር እና የሚያሳየን ሰው የለም። እርስ በራሳችን እንደምንም ታግለን የቻልነው። አሁን ግን እናንተ ስትመጡ የሚያሳያችኋለን የፈለጋችሁ ጠይቃችሁ እንዴትም ብላችሁ ስራውን ትችሉታላችሁ ማለት ነው። አሁን አንተ ወደዚህ ሙያ እንድትገባ የገፋፋህ ነገር ምንድን ነው? እኔ አሁን የጀመርኩበት ምክንያት አሁን መጀመሪያ የነበርኩበት እኔ አርቲስት እንደምሆን ነበር የማውቀው። አርቲስት ማለት ስዕል ስላለው ቲያትር ፊልሞች ምናምን እሞካክራለሁ እንደሱ እንደምሆን ነበር የማውቀው። በአጋጣሚ 12 ውጤት እንዳጋጣሚ 7 ላይ ፌል አደረገ። ከዛ በኋላ የተወሰኑ ጓደኞቼ 10 ላይ ነበር ያቋረጡት። እነሱ ጀምረውት ነበር ስራውን። ከዚህ ያለውን ሲስተም ጠይቃቸው ምናምን ቀበሌ ተደራጀንና ምናምን ገባን ቦታ ያዝ እና ከዛ በኋላ ቦታ እንዲያስቆ ዲጂታል ስራስ መለማመድ የጀመርኩት ማለት ነው። ከዛ በሂደት እያልኩ አስቡት እዚህ ማለት ነው ግብር አለ ስንት ነገር አለ ግን ሁሉ ዋናው ጥርፉን ምናምን ነገር የለም ማለት ነው። ስራውን እንደወደድኩትና አሁን የደረስኩበት ሌቭል የደረስኩት በምንድን ነው ሳየው ራሱን አርቶ ነው አገኘሁት። በቃ ዲዛይን ሳነሳም ተሰል አርቶ ነው አገኘሁት። በቃ በፈልገው ነገር እዚህ ውስጥ አገኘሁት። ስለዚህ ፕሮፌሽናል ሆኖ ጥቂት ያለ ስራዎች እየሰራሁ እግዚአብሔር ይመስገን አሁን ባለሁበት ደረጃ ደርሻለሁ ማለት ነው። ለማስተማርም እንደዚህ ወጥቻለሁ ማለት ነው። ከስፌቱና ከሽመናው በተለየ ጥልፍ ላይና ዲዛይን ላይ አክቲቭ ነው ብዬ አስባለሁ። እንዴት ጥልፍና ዲዛይን ላይ አክቲቭ ለመሆን አሰብክ? ስለ ምን አነሳሳ ሁለቱን ሙያዎች ለመምረጥ? እሺ ዲዛይኑን እንኳን ያው በፊት ስላለው እንዳልኳችሁ ለኔ ኖርማል ነገር ነው። ዲዛይን ማንሳት ነው ችግር የለውም። ዲዛይኑ እንደምንም ውስጥ አትተቱት። ጥልፉንም ካላችሁ የዛኔ ሲጀመር እኛ ጀመር ነው። አሁን ለምሳሌ ጥልፍ ነው ይዘርፍኛል የማሽን ጥልፍ የሚባል ነገር የለም ነበር። ከዛ ሲመጣ ሞከር ነው። ከዚህ በኋላ ሊያድግ የሚችል ስራ እንደሆነ ገባን። ከዛ በሂደት እያልኩ ነው እንትኑ ላይ ዘልቅበት ይቻልኩት የማሽን ጥልፍ ላይ ማለት ይሄ ነው ያለው ነገር። ካጠገቤ ያለው ልብስ የሰራው አንተ ነህ? አዎ ይሄኛው አሁን የልብስ ለምሳሌ ቅድም እንዳልኳችሁ ሽመናው ነው ያልሸመንኩት፣ ቦርደር ነው ያሰራሁት፣ ጥልፉን ነው የጠለፉት፣ ስፌቱን ደግሞ ሌላ ሰው አሰፍቶት ማለት ነው። በጣም ነው የሚያምረው አይደለ? ስለዚህ ይሄ ማለት ኦርደሩ ለምሳሌ ሙሉ ኦርደሩ የራሴ ነው፣ ግን ስፌቱን እንዲሰፋ ያደረኩት በባለሙያ ነው። ሽመናውም እንደዛው ማለት ነው። ዞሮ ዞሮ ግን በእኔ ኃላፊነት ነው ሁሉም ነገር ነው። አሁን ይሄን የመሰለ ልብስ ለማሰራት አንድ ሰው ቢፈልግ ምን ያህል ጊዜ መውሰድ አለበት? በራሱ መስራት ቢፈልግ ማለት ነው። እንደ ባለሙያ ሆኖ መስራት ከፈለገ ረጅም ጊዜ ሊፈጅበት ይችላል። ኦርደሩን ተቀብሎ ለመስራት ከፈለገ ምንም ጊዜ ሊፈጅበት እንደ ሰው ማዘዝ ብቻ ነው። እንደ ራሱ ተሰራው ግን እያንዳንዱ ሙያ መልበር ስላለበት እንደሱ አያስኬድም። ሲጀምር የፈለገ ቢሆን አንድ ሰው ሙሉ ኦርደር ተቀብሎ ብቻውን ሸምኖ ሰፍቶ ታልፎ ምናምን ሊሰራ አይችልም። ማለት ቢሰራ እንኳን ችሎ እንኳን ቢሰራ አሁን ለምሳሌ 10 ልብስ ቢታዘዝ 10 ልብስ በስንት ጊዜ ሊጨርሰው ነው ይላል። ሁሉም የራሱ ሰፋ ያለ ጊዜ ስለሚያስፈልገው ማለት ነው። እስካሁን ስለሰጠን ሰፊ ማብራሪያ በጣም እናመሰግናለን። በሌላ ቪዲዮ እንገናኛለን። እሺ አመሰግናለሁ። እንደማጠቃለያ ማለት የምትፈልገው ነገር ካለ? አሁን እንግዲህ እንደማጠቃለያ ምንም አለበል ማለት እናንተ ያው መጠየቅ የምትፈልጉ ጥያቄ ካለ አሁንም ሳወራ ያልተዋጠላችሁ ነገር ካለ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እንዲሁ ወንድማችን ዩሱፍ ያሉት ጥያቄዎች አዘጋጅቶ ይጠይቀኛል። ከዛ በተረፈ ሌላ ምንም ነገር የለም። አመሰግናለሁ። እናመሰግናለን። እሺ